እንኳን ደህና መጣችሁ ማለት ፈልጋለሁ። ሁላችሁም እንኳን ደህና መጣችሁ ማለት ፈልጋለሁ። በተለይ ሚዲያ ላይ ያላችሁ ጓደኞቼም ናችሁና እኔ ተወልጄ ያደኩበትን የተማርኩበትን ማህበረሰብ የሯጮች ከተማ ይዞ ያለውን ነገር ለማየት እዚህ ድረስ ስለመጣችሁ እጅግ አቀባበላችሁ ያዘጋጀ ነው በበቆጂ እኔ ብዙ ትዝታ አለኝ። እንደ አባቴ መምህር ሆኖ 30 ዓመታት በላይ ያስተማረበት ትምህርት ቤት ነው። ታሪካዊው የሚያደርገው በጣም በዓለማችን ላይ ታዋቂ የሆኑ አትሌቶች የተማሩበት ትምህርት ቤት ነው። ስለዚህ አቀባበላችንን እዚህ እናደርጋለን ማለት ነው። አባገዳዎች፣ አረሲንቄዎች እናንተን ለመቀበል እዚህ ተዘጋጅተዋል። በበቆጂ ከተማ አስተዳደር በአርሲ ዞን በአጠቃላይ አስተዳደርና በበቆጂ ከተማ ነዋሪዎች ስም እንኳን ደህና መጣችሁ። በጣም ደስ ብሎኛል። እስኪ አንድ ጊዜ ለራሳችሁ isaan gaazexeessitoota kiiloomeetira gara 200 fagaata achirra dhufanii boqojjii ilaaluuf dhufanii biyya goototaa, biyya atleetotaa, biyya daraartuu, biyya qananiisaa daawwachuu dhufanii. Maaltutti aan maarree mijutu jira mijutu kunoo naafoo jira dhandhamsiisa tutti aan keessummaan dhufeen dhugaa isinii gala keessummaan kunoo Oromiyaa irraa hamba asaadarri magaala Boqojjii bulchiisa magaala Boqojjiititti keessummaan dhufee biyya ofii jala bultii cidha boruutiifillee sagantaan guyyaa dhaallee sagantaa asirra qabna jedhanii jala bultii cidha boruutiifillee kaasit dhufanii isinii gala ኛው በበቆጂ መለስተኛ ትምህርት ቤት ነው። ይሄ ትምህርት ቤት ታሪካዊ ትምህርት ቤት ነው። ታዋቂ አትሌቶች የተማሩበት ጭምር ነው። በ1946 አካባቢ የተመሰረተ ነው። ወደ 70 ዓመት በላይ 72 ዓመት አካባቢ ሆኖታል። በቆጂ እንደ ከተማ ስትመሰረት የመመስረቷ ምክንያት የሆነው የጣሊያን ጦርነት እንደሆነ የተለያዩ ታሪኮች ይነግሩናል። እዚሁ ትምህርት ቤት ጀርባ የሚታይ ፎርቲኖ የተባለ ስፍራ ነው በቆጂ ከተማዋ ምስረቷ ታሪክ የሚነግረን። በ1929 ዓመተ ምህረት ጣሊያኖች ኢትዮጵያን የደቡብ ምዕራቡን ለመቆጣጠር ወደዚህ በመጡበት ጊዜ በቆጂን የዚህ የደቡብ ምዕራብ እንደ አንድ የማረፊያ የወታደራዊ ስትራቴጂክ ቦታ አድርገው ፎርቲኖ የተባለውን ቦታ እዛ ቦታ ላይ ጋራ ስለሆነ እዛ ቦታ ላይ ሰፍረው ቤተመንግስታቸው ወይም ለጊዜው ማረፊያቸው እንደሰሩ ታሪክ ይነግረናል። ከዛ በኋላ 5 ዓመታት እዚህ አካባቢ የነበሩ የበቆጂ የሚባሉ ጎሳዎች ብዙ ከነሱ ጋር ጦርነት ላይ እንደነበሩም ታሪክ ይነግረናል። ያም ቢሆን ግን 1928 ጣሊያን ይቺን አካባቢ ከተቆጣጠረ በኋላ በ1929 ዓመተ ምህረት ከአንድ ዓመት በኋላ ግን በቆጂ የሚባሉት ጎሳዎች ከዚህ አካባቢ ከወጡ በኋላ
መልሰው ጊዮርጊስ የሚባል ቤተክርስቲያንን እንዲታነጽ በማረጉ ምክንያት እዚህ አካባቢ እንደተሰበሰቡና የከተማ ቅርጽ እየያዘ እንደመጣ ይነገራል። ዋናው ሚካኤል የሚባል ቤተክርስቲያን አብዛኛው በእምነት ውስጥ የነበሩ ሰዎች እንደሚሰባሰቡ ጣሊያን ስለሚያውቅ ቤተክርስቲያን ባንጽ እዚህ አካባቢ ያሉ ሰዎች ይሰበሰቡልኛል በሚል እንዳነጸው ነው። ስለዚህ ከከተማዋ እኩል የሆነ ጊዮርጊስ ቅዱስ ጊዮርጊስ ቤተክርስቲያን አብሮ ታሪኩ ይነሳል ማለት ነው። ወደዚህኛው ትምህርት ቤት ስንመጣ በጣም ብዙ ምሁራንን ታዋቂ ሰዎችን ያፈራ ታዋቂ አትሌቶችን ያፈራ ነው። ይሄ የምትመለከቱት ሜዳ ታዋቂውን አትሌት ቀነኒሳ በቀለን ጨምሮ ደራርቱ ቱሉ እዚህ ሜዳ ላይ ከቆጂት ገፍሬ የሚባል ትምህርት ቤት እስከዚህ ድረስ ማጥኛ እንደተማረች ይነገራል። እነ ጥሩነሽ ዲባባ የጥሩነሽ ዲባባ ቤተሰቦች እነ ፋጡማ ሮባ የምታውቋቸው እነ እልፍነሽ አለሙ እስከ ለሜቻ ግርማ ድረስ እዚህ ትምህርት ቤት አብዛኞቹ የሮጡበት ትምህርት ቤት ነው ማለት ነው። የተለያዩ ውድድሮች የሚዘጋጁ ነበረ። አሸናፊነትን ለማመጣት ማለት እንችላለን። ስፍራ በፊት ከነበረው ይዘት በብዙ ነገር ቀንሷል። አብዛኛው ጫካና አካባቢ ነበረ። መልክዓ ምድሩን ስናይ በጣም ቀዝቃዛ የሆነ አየር ንብረት ያለው ነው። ስለዚህ ለአትሌቶች በጣም የተሻለ አየር የሚሰጥ ስፍራ ስለሆነ ቅዝቃዜውን እያያችሁት ነው አይደል? ሌላው የአመጋገብ ስርዓት ለአትሌቶችም እንደ መውጫ አንዱ እንደ ጥንካሬ የሚጠቀሰው ነገር ነው። ገብስ እና የገብስ ግብአቶች እዚህ አካባቢ ላይ በብዛት ይዘወተራሉ። ገብስን እንጀራ አድርገን እንበላዋለን፣ ዳቦ አድርገን፣ ጨጨብሳ፣ በሶ በጣም ብዙ ነው ጥቅሙና ያንን በደንብ የሚጠቀም ማህበረሰብ ስለሆነ የበለጠ ጠንካራና በሩጫውም ዓለም ላይ የገነኑ ለመሆን ችለዋል። ገንፎን እንዲረሳው ዋናው ገንፎ በተለይ እንደ አርሲ እንደ ዞንም ትልቁ የገብስ ገንፎ የሚታወቀው ትልቁ እሱ ነው። አጠቃላይ ሰው ተወልዶ ላደገበት ማህበረሰብ ባለ ዕዳ ነው ያስባለሁና ሁልጊዜ እናገራለሁ። ይሄንን ትምህርት ቤት የማደስ የማስፋፋት ትልልቅ ስራዎችን ሊሰሩ የሚገባው እዚህ ትምህርት ቤት ውስጥ ታሪክ ያላቸው ተወልደው እዚሁ አድገው እዚሁ ትምህርት ቤት የተማሩ በርካታ በዓለማችን የተበተኑ ብዙ የበቆጂ ተወላጆችና ምሁራኖች አሉ። የነሱ ኃላፊነትም ነው ብዬ አስባለሁ። ምክንያቱም አንዳንድ አካባቢዎች ስታዩ የሆነ የትምህርት ቤት ክብረ በዓልን ምክንያት በማድረግ የቀድሞ ተማሪዎቻቸውን በማሰባሰብ ትምህርት ቤቶቻቸውን ሲለውጡ አይተናል። ለማውራት በዚህ በቆጂ እድለኛ አይደለችም። ባለፉት እኔ እንኳን በነበርኩባቸው ይህን ትምህርት ቤት በማቀበት ረጅም ዓመታት ውስጥ 1-2 ክፍሎች 3 ክፍሎች ነው ያው በጭቃና በሲሚንቶ የተሰሩ ናቸው ያሉትና እውነት ነው። ከዚህ በኋላ ግን ይሄን መልእክት የሚከታተሉ ሰዎች በግልጽ መልእክት ማስተላለፍ ፈልጋለሁ። የበቆጂ ትምህርት ቤት መለስተኛ ትምህርት ቤት እናንተን አፍርቷል፣ እናንተን ለዚህ ቦታ አብቅቷል። ግን አሁን በተሻለ ደግሞ ሌሎችን ታዳጊዎችን እንዲያፈራ ለትውልድ እንዲተላለፍ ትልቅ እድሳት ያስፈልገዋል። እንደ አዲስ መሰራት ያለባቸው ይኖራሉና እንዲሁ በዚሁ ያለፈው አልፏል። ከዚህ በኋላ ግን ማህበረሰቡ ተሰባስቦ እንዲሰራው መልእክቴን አስተላልፋለሁ። እንደነገርኳችሁ የበቆጂ አንደኛና ሁለተኛ መለስተኛ ደረጃ ትምህርት ቤት በጣም ብዙ ታዋቂ ሰዎችን፣ አርቲስቶችን፣ ጋዜጠኞችን ያፈራ ተቋም ነው። ይህ ክፍል ሁለተኛ ዲ ክፍል የተማርኩበት ክፍል ነው። በነገራችን ላይ ይሄን ክፍል ሳየው ከረጅም ዓመታት በኋላ ወደ ትዝታ የመለሰኝ ትምህርት ቤት ነው። በሚገርም ሁኔታ ብላክቦርዱ ያው የተወሰነ ለውጥ ይኖረዋል እንጂ የክፍሎቹ የመስታወቱ የወንበሩ አጠቃላይ አንድ አይነት ነው። እዚህ ክፍል በተመሳሳይ ሌሎችም ታዋቂ አትሌቶች የተማሩበት ክፍል ነው። የወንበሩ ሁኔታ እንደምታዩት ከእንጨት የተሰራ ነው። በእኛ ጊዜ ግን የተለያዩ ስዕሎች እንደነበሩበት አስታውሳለሁ። አሁን ቀለም ብቻ ናቸው። እንደነገርኳችሁ እዚህ ትምህርት ቤት አባቴ 30 ዓመት ያስተማረበት ነው። ይሄ ትምህርት ቤት የህይወቴ አካል ያህል ይሰማኝ ነበርና ሁሌ አባቴን ቤትና ትምህርት ቤት ነው የምናገኘው። ብዙ ጊዜ በዓላት በመጡ ቁጥር እዚህ ትምህርት ቤት ያው ቅርጫ አለ ታውቃላችሁ። ለረጅም ዓመታት ቅርጫ
የምናደርግበት ትምህርት ቤት ነበር። ትምህርት ቤት ሁሌ ዝግ ከሆነ በኋላ ሳር ይበቅላልና ከብቶቻችንን እያመጣን እዚህ የሚግጡበት የሚውሉበት ትምህርት ቤት ነው በአጠቃላይ። ሁለተኛ ዲ ክፍል እዚህ ክፍል ስማር እነ መምህር አስራት ተፈራ፣ እነ መምህር ደበበ ጆቴ፣ እነ መምህር ለማ ገመቹ የሚባሉ በጣም በህይወት ያሉም የሌሉ እነ መምህር አለሙ ለማም አሉና ትምህርትን እንድንወድ በተለየ የግብረ ገብነት እኛ ደግሞ ያው የመምህር ልጅ ስትሆኑ ለመሳሳት እንኳን እድል የላችሁም ታውቃላችሁ፣ ለማጥፋት ምክንያቱም የመምህር ልጅ ሆኖ አይከን መሆን ካልቻለ እኛን ሳይሆን የምናሰድበው መምህር አባቶቻችንን ነውና በዛ ሂደት ውስጥ በጣም አንጸውናል። የተለየ ታለንት የነበራቸው ልጆች ነበሩ። በተለይ በሙዚቃ ላይ ያልገፉበት ልጆች፣ ሙዚቃ በረፍት ጊዜ የሚያቀርቡ ስዕል የሚስሉ ልጆች በጣም ብዙ ነበሩና ያ ነገር ትዝ ይለኛል። ወደ ጋዜጠኝነት ህይወት ከገባ 20 ዓመት ያልፋል። በማሳቅ እዚህ ትምህርት ቤት መማር ነው ሃይስኩል መማር ነው ወደ ሙያው ልትገባ ያደረገና ለጋዜጠኝነት መነሻም የሆነኝ ኤክሰርሳይስም ያረኩበት ትምህርት ቤት ነው። በነገራችን ላይ መለስተኛ ትምህርት ቤት ፍላጎቱ የመነጨው አባቴ ሬዲዮ አለው ቤትና መምህራን ጓደኞቹን ይሰበስብና ሬዲዮ ያደምጣሉ እና ሬዲዮ ሲያደምጡ ይሄ ድምፁ ደስ ሲል ምናምን የሚሉት ነገር ነበር። ያ ነገር ይስበኛል። ሌላው ሬዲዮ ተናግሯል ካሉ እነሱ ልክ ትልቅ የመረጃ ምንጭ ነው፣ ታማኝ ነው እና ውስጡ ያለው ሰው በጣም ታማኝ የሆነ የሚከበር አይነት ሰው እንደሆነ ፊል እንዳደረግ እድል ሰጥቶኛል። በዛ ጊዜ ያንን ነው ለማሳደግ የሞከርኩት። ሬዲዮ ውስጥ እንደሚያወሩት ሰዎች ማውራት ሲጀምር እነሱ የሚሉትን ደግሜ እያልኩኝ ወደዛ አይነት የጋዜጠኝነት ፍላጎት ውስጥ ገባውና 5ኛ ክፍል ሆኜ አስታውሳለሁ ምን መሆን ትፈልጋላችሁ የሚል ጥያቄ ሲመጣ እኔ ተናገርኩት ጋዜጠኛ የሚል ቃል። ስለዚህ ያንን ለመሆን ምን ማድረግ ነበረብኝ? ወደ ሚኒ ሚዲያ መምጣት፣ የተለያዩ ድራማዎችን መስራት ምናምን ያ ያለፍኩበት መንገድ ነው እኔን ወደ ጋዜጠኝነት ህይወት እንድመጣ ያደረገኝ። ዋው ለከተማችን አምባሳደር የከተማችን ቴንክ ዩ ሬዲዮ በስማ ያው ሰዓቱ ጠፋ። ያው ችግር የለም እሺ አስደነገጣችሁ። ለከተማችን ኦፊሻል አምባሳደር ለምንወደው ለምናከብረው ለአንድዬ እዚህ በቆጂ ከተማ ላይ በቲክቶክ ምናምን እንሰራለን፣ ፕሮሞሽን ስራ። ግን እሷ ደግሞ ሰርፕራይዝ ዴሊቨሪ ትሰራለች፣ ዲኮር ትሰራለች። በቲክቶክም አላት፣ በቴሌግራምም ገኒ ዲኮር እና ሰርፕራይዝ ዴሊቨሪ እየሰራች ነው። ገና ታዳጊ ወጣት ልጅ። ለከተማችን አምባሳደር ደግሞ የእንኳን ደህና መጣ ከእናንተ ጋር ጨምሮ እንኳን ደህና መጣችሁ። ቴንክ ዩ እና ይሄንን ኬክ ደግሞ ያው በጣም ነው የማመሰግነው፣ በጣም ነው የማመሰግነው። ቲክቶክ ላይ አይሻለሁ። በነገራችን ላይ ጎበዝ ማለት ሀሳቦች ሁሌ ትንሽ ሆነው ይጀመራሉ እና ሁሌ እያደጉ ነው የሚመጡት። ስለዚህ አንቺን ማበረታታት መደገፍ ያስፈልጋል። ጎበዝ በርቺ፣ ትልቅ ቦታ ትደርሻለሽ አንድ ቀን እና ማሳደግ ነው ይሄን ከፍ ማድረግ። በገነጋን ኡፍቴ በቃ በገነጋን ወደን ቴንክ ዩ በጣም ነው አመሰግነው። ቴንክ ዩ ይቆረስ። ለየት የሚያደርገው ደግሞ እዚህ ክላስ ላይ ተማረች። በእውነት ተምረሻል እዚህ ክፍል? እስማ እንቁረስ። እሺ እናመሰግናለን። ቴንክ ዩ ቴንክ ዩ ቴንክ ዩ በጣም ነው አመሰግነው። ቴንክ ዩ እሺ እሺ በድጋሚ እንኳን ደህና መጣችሁ። ቴንክ ዩ Ahora